ቴሌግራም የምትጠቀሙ ከሆነ በቴሌግራም ምክንያት ሳትጨነቁ ቶሎ ይሄንን አድርጉ። ሰላም እንዴት ናችሁ? ይሳቅ ለግሴ የዝናው ልጅ ነኝ። በዚህ ቻናል ላይ አዳዲስ ነገር የምለቅላችሁ ይሆናል ከስልኮች አንድሮይድ ጋር የተያያዘ እና የተለያዩም እንደዚህ አይነት የሶሻል ሚዲያ ላይ ያሉ ቲፖች፣ ሴቲንጎች የማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ በማድረግ ከኔ ጋር ሆኖ ይሄን ቪዲዮ ደግሞ ላይክ በማድረግ እንጀምራለን። እንግዲህ ዛሬ የምነግራችሁ ቅድም እንዳልኳችሁ ወይም ደግሞ ከርሱ ላይ እንዳያችሁት ስለ ቴሌግራም ምንም ሳታውቁ ቴሌግራም እንዳትጠቀሙ ያልኩ በምክንያት አለኝ ማለት ነው። ይሄ ምንድነው? በቴሌግራም ላይ የተለያየ ነገር ሰርች ታደርጋላችሁ። ሰርች በምታደርጉበት ብዛት የተለያዩ ግሩፖች፣ የተለያዩ ቻናሎች ሰብስክራይብ እያደረጋችሁ ስትመጡ ቻታችሁ ላይ እየበዛ ይመጣል ማለት ነው። ለምሳሌ አንድ ቀን የትምህርት ነገር ሰርች አድርጋችሁ ለምሳሌ የትምህርት ሚኒስቴሩን ሰርች አድርጋችሁ ያንን ልትፈልጉ ብላችሁ ከቻናሎች ከግሩፖች ቻት ከምታደርጓቸው ቦቶች ብዛት የተነሳ ያንን ቶሎ ላታገኙት ትላላላችሁ ስክሮል በምታደርጉበት ጊዜ ማለት ነው። እና እኔ ይሄንን ይቀርፎላችሁ ወዲያው እንድታገኙት የሚያስደርግ አንድ ሴቲንግ ነው የማሳያችሁ ማለት ነው። እሱ ምንድነው? በቴሌግራም ላይ ፎልደር ማፍላት ወይም ደግሞ ፕሌሊስት መምረጥ ማለት ነው። የአንዳንድ ፕሌሊስት ተሰሩላታላችሁ ለእናንተ ስፔሻል ፋቮራይት የሆኑትን ግሩፖች ወይም ደግሞ እነኚህ ቦቶችን እላው ላይ መርጣችሁ ታስቀምጣላችሁ ማለት ነው። ከዛን ከቻቾች መሃል በኋላ አንድ ላይ ኦል ቻት የሚል አለ። እዛ ውስጥ ገብታችሁ ምንም የምትፈልጉበት የሚያስኬዳችሁ ነገር የለም ማለት ነው። እዛ ጋር የሆነ ስም ክሬት አድርጋችሁ የሆነ ነገር በፊት ፕሌሊስት ስም ተሰይሙለትና እዛ ውስጡ ትገባላችሁ። ውስጡ ምንም እናንተ አድ ካላደረጋችሁ በስተቀር ምንም ሌላ አይገባም ማለት ነው። በቀላሉ ማግኘት ትችላላችሁ። ታዲያ እንዴት ነው የምናደርገው ካላችሁ እስከ መጨረሻ ቪዲዮውን አሳዩኝ። እያንዳንድ ከአንድ እስከ አንዳንድ ማሳያችሁ ይሆናል ማለት ነው። ይሄን ቪዲዮ ላይክ በማድረግ እንጀምር። ወደ ስራ መጀመሪያ ወደ ቴሌግራም አፕሊኬሽን እንገባለን። ወደ ቴሌግራም አፕሊኬሽን እንደገባን በኋላ ያው እዚህ አናቱ ላይ የሚታዩን አያችሁ እነኚህ እዚህ ጋር እንደ ፕሌሊስቶች ናቸው ማለት ነው። ይሄኛውን እዚህ ጋር ወደ ፈርስት ነው ኦል ቻት ነው ማለት ነው። ይሄኛውን ቀጥሎ እንደዚህ ያለው ይሄኛውም እንደዛ ሸርት እያደረግን እዩት። ያውላችሁ እኔ የፈጠርኳቸው አሉ። አሁን ለምሳሌ እዚህ ጋር በአይከን አለች። እዚህ ጋር ነው በአይከን ይታያል ማለት ነው። እናንተ ደግሞ በአይከን ነው መጀመሪያ ስትነኩት ነው የሚመጣው ማለት ነው። ዜርፎር ምን ማድረግ አለባችሁ? መፍጠር አለባችሁ ማለት ነው። አሁን ለምሳሌ ከነኝ ውስጥ እናንተ የትምህርት ሚኒስቴሩን ቻናል የምትፈልጉ ከሆነ እንደዚህ ስክሮል ስታደርጉ ጊዜ ቶሎ ላይመጣላችሁ ይችላል። በሰርችም ላይመጣላችሁ ይችላል። ሰርች ስታደርጉ ጊዜ ማለት ነው። በተለይ ኦፍ ከሆነ ማለት ነው የእናንተ ኢንተርኔት ወይም ዳታ ማለት ነው። ከዚህ ለመቅረፍ ምን እናደርጋለን መሰላችሁ? ይሄን ታዲያ ለመፍጠር ምንድነው የምናደርገው ካላችሁ እዚሁ ጋር ለመጀመር ከነኝ ከሁሉ ውስጥ መታችሁ እዚች ጋር ምን ታደርጋላችሁ? መጀመሪያ ያለችዋን ፕሌሊስት ጫን አድርጋችሁ ያዝ ሆልድ ታደርጉታላችሁ። እንደዚህ ሆልድ ስታደርጉ ይሄውና ከስር ምን ይላል መሰላችሁ? ኤዲት ፎልደር ይላል ማለት ነው። እዚህ ጋር ኤዲት ፎልደር የሚለውን አንዴ ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ቻት ፎልደር እናንተ ቻት ፎልደር ከዚህ በፊት ክሬት አደረኩታል። አሁን ለምሳሌ እነኝን እዚህ ጋር መርጥ የዘናው ልጅ ዌቭ ይሳቅስ ብራንድ ይሳቅ ለገሰ ምናምን የሚል አለ ማለት ነው። እነኝን እኔ ምን ያረኳቸው ነው የፈጠርኳቸው ነው። አዲስ መፍጠር ከፈለጋችሁ እዚህ ጋር ክሬት ኒው ፎልደር የሚል አለ ማለት ነው። ለምሳሌ እዚህ ጋር ክሬት ኒው ፎልደር የሚለው ውስጥ አንድ ክሊክ እናድርግና እስኪ አንድ እንፍጠር። እዚህ ጋር ምን የሚለው ማለት ነው። እዚህ ጋር ኔም ስጥ ነው። እዚህ ጋር ደግሞ አይከናውን መቀየር ከፈለጋችሁ እዚህ ጋር ያለችዋን የፋይሏን አይከን አንዴ ነካ ታደርጉና ከነኝ መሃል ውስጥ አንዱን ማድረግ ትችላላችሁ። ለምሳሌ ሆነ ከኤጁኬሽን ጋር የተያያዘ ከሆነ ይሄንን እዚህ ጋር ማድረግ እዚህ ኮፍያው ማለት ነው ስትመረቁ ጊዜ የሚያደርጉ የተለያዩ በቃ ከኢንተርቴንመንት ጋር ከፍላይት ጋር ተያያዘ ከሆነ ይሄው በዚህኛው አይከኖች አሉ የተለያየ ስለ ዩቲዩብ የሚያወራ ከሆነ በዚህኛው የጌሙን ከሆነ በዚህኛው ብቻ ከእናንተ ውስጥ የፈለጋችሁን አይከን ማድረግ ትችላላችሁ ማለት ነው። ለምሳሌ እስኪ እኔ ስለ ዝም ብዬ እስኪ ይሄን ላርግ ማለት ነው ስለ ኤር ላርግበት ማለት ነው። ይሄ ኤርፕሌኑ ላርግበትና አይከኑ ልቀይረው ከዛን ዝም ብዬ እዚህ ጋር ክሊክ ላድርግና የተለያዩ ማይ ፋቮራይትስ ቦት ብዬ ልጻፍ። እዚህ ጋር ግን እንትን ይገድባቸዋል ቁጥሩ በብዛት ላጽፉ ትችላላችሁ። አሁን ከነኝ በላይ መጻፍ አትችልም ማለት ነው። እነኝ ከጻፍኩት በላይ አሁን በጽፍም እምቢ ይለኛል አይጽፍም ማለት ነው። ዜርፎር በተቻላችሁ አቅም የምትጽፉትን ነገር አሳጥሩ ማለት ነው። ለምሳሌ ዝም ብዬ ማይ ቤስት ብዬ እዚህ ጋር ልጻፍ ማለት ነው። ማይ ቤስት ብዬ ክሬት አረኩ ማለት ነው። አሁን እዚህ ጋር ራይት ለዋለሁ ከዛን ምን ያደርግልኛል ማለት ነው ክሬት ያደርግልኛል ማለት ነው። አሁን ይሄንን ክሬት ካረኩ በኋላ እዚህ ውስጥ ላስገባችሁ የፈለኳቸውን ቻናል ግሩፖችን ነው ውስጥ ማድረገው ማለት ነው። እዚህ ጋር የሚላ አድ ቻት ቱ ኢንክሉድ ማለት ነው። ቻት ምናረጋቸውን እዚህኛው ማይ ቤስት የሚል ውስጥ እንዲቀመጥልኝ ከፈልኩ ነው። ለምሳሌ እዚህ ጋር ፕላስ ምልክቷን ነካለሁ። ከዛን ከሚዘረዘሩት ውስጥ ምን አደርጋለሁ ማለት ነው ወስዳለሁ ማለት ነው። የቴሌግራም አሁን ለምሳሌ እዚህ ጋር ማንቸስተር ሲቲ ኢን ኢትዮጵያ የሚለውን ከፈለኩ እዚህ ጋር አረጋለሁ። እዚህ ጋር ኢትዮ አልበም የሚለውን ለምሳሌ 3 ላርግና ላሳያችሁ። ኢትዮ አልበም እና የቱርክ ተከታታይ ፊልሞች የሚለውን ላርግ። ይሄ 3ቱን አረኩ። ከዛን ይሄን ካረኩ በኋላ ከስር ምን አመጣለሁ ማለት ራይት የሚለውን ነካለሁ። ከዛን ራይት ለዋለሁ
አሁንም ራይት ለዋለሁ ከስር እዚህ ጋር ያለችው ማለት ነው። ከዛ አሁንም ራይት ስለሆነ ክሬት ሆነ ማለት ነው። ምን ሆኖልኛል ነው ክሬት ሆኗል። ያው እዚህ ጋር ማየት ትችላላችሁ ከስር ማይ ቤስት ከነኚህ ከዚህ በፊት ይሄ ኦል ውስጥ ነው ያለው ማለት ነው። መርጥ የዝናው ልጅ ምናምን ብዬ ነበር። አሁን እዚህ ጋር የሆነ ማይ ቤስት ሆኗል ማለት ነው። እሺ አሁን ወጥተን እስኪ ወጥቼ ወደ ኋላ ሳይ አሁን እዚህ ጋር ከአናቱ ላይ ካያችሁ ፎልደሮች እያሸራተታችሁ ወደ ጎን ወደ መጨረሻ አካባቢ ነው የሚሆነው ትሄዳላችሁ። በአሁን በአይከኑ ነው ሴቭ የምታደርጉት ማለት ነው። እንዲህ ታሸራትታላችሁ። ቻው እዚህ ጋር የኤርፕሌን ነው ይሄውና ምልክታለች። እሷን ተነካላችሁ። እነኛ ቀደም 3 ይሄው ያረኳቸው ምንድነው ያሉ ማንቸስተር ሲቲ ኢትዮጵያ አልበም ነው የቱርክ ፊልም ምንም ቢሆን ምንም አይገባም ማለት ነው። አሁን ለምሳሌ እያደር የተለያየ እንትን አድ ታረጋላችሁ፣ ቦት አድ ታረጋላችሁ፣ ፍሬንድ እንትን ግሩፖችን ታስገባላችሁ የተለያዩ ከዚህ በኋላ አሁን እኔ ማረጋችሁ ሊኖር ይችላል። ከዛን ከናኝ መሀል ውስጥ ፈልገው ለማግኘት ስለሚከብዱ ታረጋሉ። በቀላሉ እናንተ ቤስት የሆኑ ሁሌም ተጠቀሟቸውን እዚህ ጋር ተነኪና እንደዚህ ማድረግ ትችላላችሁ ማለት ነው። ይሄንን ነው የዛሬ ቪዲዮ የሚመስለው ማለት ነው። የተለያዩ ቲፖችን ማግኘት ተፈለጋችሁ ለተመሳሳይ ኮንቴንት ሰብስክራይብ ማድረግ እንዳይረሳ። ላልሰሙ ሰዎችም እንደናንተ ይሄን የሚፈልጉ አሉ፣ ሼር አድርጉላቸው ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። ከወደዳችሁት ላይክ ሼር አድርጉ። ይመቻችሁ። ባይ ባይ። ቻው